ሰላም ጤና ስጥልኝ። እንዴት ዋላችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እኔ አለው መጥቻለሁ። ዛሬ ይዤ የመጣሁትን ስለ ልዑልና ኤልሳ ነው ማለት ነው። ማንም ሰው የሚገርመው ነገር ይዞ ያወራል፣ በጭንቅላቱ ውስጥ የሚመላለሰው ነገር ማለት ነው። እና በጣም ነው የሚገርመው፣ በጣም ማለት ነው። እና ሰላም ይሁንላችሁ የተከበራችሁና የተወደዳችሁ በመላው ዓለም የምትኖሩ የዋቀዩ ጀላ ቤተሰብ በሙሉ እኔ ደህና ነኝ አለው፣ ፈጣሪ ይመስገን። እንደ መጀመሪያው እንደ አልኩ ልዑልና ኤልሳ ማለት ነው። ልዑልን የማታውቁ ልጆች ካላችሁ የአይን ነስር ላይ ነው የሚሰራው ማለት ነው። የነስር አይን እንትኑ ዩቱቡ ማለት ነው። እና በዛው ገብታችሁ ላይክ እና ሰብስክራይብ አድርጉላችሁ። በጣም ጀግና ነው። ጀግና ከጀግናም ጀግና ማለት ነው። እና ኤልሳ ማለት ደግሞ የእሱ ፍቅረኛ የነበረችው የምታውቁት ነው። ባለፈው ታሞ የነበረው የምታስታመመው የነበረችው ልጅ ማለት ነው። እና እንደ ጠፋ ሰው አስመስላ በእውነት ምን ራሱ ጠፍታለች ብዬ በእሷ ምክንያት የተነሳ ይሄ ሁሉ ሲደርስበት ይሄ እንግልት ሲመጣበት ያየች በእውነትም ዝም ትላለች ብዬ አላሰብኩም ነበር ማለት ነው። አሁን ራሱ ያመንኩ አይደለም። ምክንያቱም በእሷ ምክንያት እንደዚህ ይሄ ሁሉ ሰው ከስራው የተባረረ በዛው በነፍሴው የሞቴው ያለ አባቷ እንደዚህ የተገላታ የተቸገረ ያለ እሷ እንደዚህ የአባቷን ጠላት ታግባለች ብዬ አላሰብኩም ነበር በእውነት። አሁንም ያመንኩ አይደለም፣ ግን ውሸት ነው ብዬ ነው የማስበው ማለት ነው። እና ልዑሌ ደግሞ ፈጣሪ ካንተ ጋር ይሁን። በእውነት ነው የምልህ፣ በጣም ነው እየተናደድኩ። አንተ ቦታ ቢሆንስ ብዬ ሲያስብ በጣም ይከብዳል። እና እንደው ፈጣሪ ይርዳ፣ ፈጣሪ መጽናናት ይስጥ። እውነት ሆኖ ከሆነ ማለት ነው። ምናልባት እኔ ተገዳ ነው ብዬ ነው የማስበው እንደዚህ ያለች እነሱ አስገድዷት ምናልባት እንደዛ ምናምን ብዬ ነው የማስበው። ግን ቢሆንም ደግሞ እኔ እንጃ እንግዲህ አሁንም ያመንኩ አይደለም። እና በጣም ብልግና ነው፣ ይሄ ብልግና ነው ማለት ነው። እውነትም ወዳ ፈቅዳ እሱን አግብታ ከሆነ በራሷ መጀመሪያ ራሱ ጥሩ ሰው አልነበረችም። ለምን እንደቀረበች አላቅም መጀመሪያ ራሱ ማለት ነው። እንጋባ ምናምን ብላ ለምን ትጠይቃለች? ሲጀመር ግን ውሸት ይመስልኛል፣ ወይ ደግሞ በጦንቆልና ምናምን እንትን አድርጎ ይመስልኛል። እንግዲህ እውነት ከሆነ ማለት ነው። እና የራሷ እንደዚህ ፈቅዳ ወዳ ታላቋ የአባትዋ እኩያ የምታገባ አይደለችም ብዬ ነው የማስበው። ምክንያቱም እንደፈለገ ንብረት ሀብት ብር ብትወድ አባቷን እንደዚህ ያንገላታ አባቷን በሽተኛ አርጎ ያስቀመጠን አታገባ። ምክንያቱም ማንም ሰው አባታችንን እንወደዋለን። አባታችን ጥሩ ነገር ቢኖርም መጥፎ ነገር ቢሆንም አባት ነውና አባት በምንም አይተካም። ስለዚህ አባቴን ያንገላታ አባቴን የጎዳ ሰው እኔ ማንም ይሁን ማንም አልሰማም ማለት ነው። ስለዚህ እሷ ምናልባት ተገዳ ይሆናል ያገባችው እንጂ ወይ ደግሞ በመጥፎ በሰይጣናዊ ነገር አርጎባት እንዳይሆን ብዬ ነው የሚለው። ስለዚህ ልዑሌ አንተ አትናደድ፣ እግዚአብሔር ካንተ ጋር ይሁን። በእውነት ነው የምልህ፣ በጣም ነው ልቤ የተሰበረ በእውነት። እንደዚህ አይነት ሰው በጥሩ የሚሰራ ሰው ግን ለምንድን ነው ፈተና የሚበዛበት? እኔ እሱ ነገር ነው ያልገባኝ። ጥሩ ስለሰራ ሁሌ ፈተና ስንቴ የተቸገረ ስንቴ የተደበደበ። አሁን እውነት ቢሆን አሁን እውነት በራሷ ፈቅዳ ብታገባ መጀመሪያ አባቷን አታወጣም ነበር? ከዛ ህይወት ከዛ ጨለማ ሁሉ አታወጣም ነበር? ግን ፈቅዳ አይደለም። አሁን እንደዚህ ያረጉት ሐኪሞቹን አንተ ልኬ ያየ ሁርጉስ ነች ሁርጉስ አይደለችም ብሎ ለማርማር የሄዱ ምናልባት ብር ወስዶ ወይ ደግሞ አስፈራርቶ እንደዚህ ብሎ እንዲነግሩ ተደርጎ ይሆናል። ስለዚህ አታምናቸው ነው የምለው። እስከ መጨረሻ ድረስ ጨርሰው ስራ እስከ መጨረሻ ድረስ አትለቅ። እና በጣም መጥፎ ነው በእውነት፣ በጣም ልብ የሚሰብር ነገር ነው። እና እንደዛ አላሰብኩም ነበር በእውነት። በጣም ነው የሚያስጠላ።
የማትወዱ ከሆነ አንዳንዶች ሴቶች ማለት ነው ለምንድን ነው የማትወዱ ከሆነ እንወዳለን እናግባለን ምናምን ብላችሁ የምትቀባጠሩበት? ወንዶች እኮ የዋህ ናቸው። ወንዶች እኮ ያምናሉ። የራሳችሁ መጥፎ ነገር ስለማያውቁ ሴቶች በጣም መጥፎ ናቸው። ስለዚህ ለምን እንደዚህ ታረጋላችሁ? ባለፈው ልዑል ብቻ አይደለም፣ ባለፈው ዘላለምም እንደዚህ አጋጥሞ ነበር። ለምንድን ነው እንደዚህ የምታረጉት? ለምንድን ነው መጀመሪያ ለምን ትወዳላችሁ? ካልወደዳችሁ እንወዳለን እናግባለን ምናምን ብላችሁ ለምን ታውራላችሁ? ብልግና ነው ይሄ ብልግና። ለእናንተ ያልሆነ ለምን እንትን ታረጋላችሁ? ታስመስላላችሁ። በጣም መጥፎ ነው ይሄ፣ መጥፎ ልማድ ነውና በጣም ነው የሚያስጠላ። ምክንያቱም አባትሽ የጎዳ ለብር ብሎ እንደዚህ አባትሽ ብቻ አይደለም እናትሽን ያሳበደው ለአባትሽ ሌላ ሰው አምጥቶ ከአጎትሽ ጋር ተባብሮ እንደዚህ ያረገው አንቺ እንዴት አርገሽው ነው የምታክቢው? ምን አስበሽው ነው? በእውነት ጭንቅላት አለሽ? ጭንቅላትሽ ያስባል፣ ማሰብ ይችላል። እንደዚህ ታረጋለሽ ደግሞ ያየሽው እንደዚህ እስከሚሞቱ ድረስ መስዋዕት እስከሚሆኑ ድረስ ያየሽው። አሁን አንቺ የዋሴው ልጅ ልታሰድጊ ትችያለሽ? ላንቺ ብሎ ነው ነፍሱ እንትን ያረገው መስዋዕትነት የተከፈለ። ስንቴ ሰርተዋል እነ ልዑል ስንት ነገር ሰርተዋል፣ ስንት ነገር አሳልፈዋል። ግን እስከ ዛሬ የሞተ ሰው የለም። ላንቺ ምክንያት ነው የሞተው። እግዚአብሔር ነፍሱን በገነት ያኖር እንጂ በጣም ነው የምታስጠይ። በእውነት እኔ ያመንኩ አይደለም፣ ግን እኔ ይቅርታ አርጉልኝና ምክንያቱም እሷን ለመፈለግ ከወጡ ነው፣ አባቷን ከሞት ለማትረፍ ከወጡ ነው እነሱ ሞቶ የተመለሱት። እና አሁን ልጇ ማን የሚያሳድገው ደግሞ? ልዑል ይሄን ይገባል? ለልዑል ይሄን ነገር ይገባል? ምን ሆነሽ ነው ግን? ያሰብሽ ነው? ጭንቅላት አለሽ ወይስ አዙሩብሻል? እንደው በሰላም አይመስልኝም። ግን ምክንያቱም ኤፍሬም ስንቴ አግብቶ ስንቴ ወልዶ ስንቴ ከስንት ጋራ ተፋቶ ለንብረት ምናምን ብሎ አካፍሎ ምን ያለ ይሄ ሁሉን ነገር ያወቅሽ እንዴት ታገበዋለሽ? ወይስ አንቺስ እንደሱ አጨባባሪ ነሽ? እንደዛ ከሆነ ለምን ደግሞ ጥሩ ሰው ሆነሽ ትታያለሽ ከነሱ ለፊት ማለት ነው? በጣም ነው የምታስጠይ። እነዚህ አሁን አንቺ ልዑልን እንደዚህ ልቡን ሰብረሹ እንደዚህ በፍቅር ምክንያት ስራው እንደው በጣም ነው የምታስጠይ በእውነት። እንደዚህ ከሆነ በጣም እንደው አውቀሽ ከሆነ ማለት ነው እንደው ያረገዝሽው ልጅሽ እንዳያድግብሽ ነው የምልሽ። እኔ ራሴ በጣም ናጠላሽኝ። ለምን እንደዚህ ታረጓለሽ? ሌላ ሰው እንኳን ቢሆን ችግር የለም። እነ ልዑልን እንደዚህ ስታረጊ አያስጠላም? ለስንት ሰው ሲያደርስ፣ ለስንት ሰው ከችግር ሲያወጡ፣ ለስንት ሰው ሀብት ንብረቱ ሲያስመልሱ፣ ለነፍሳቸው ሳይሳሱ፣ ለማንነታቸው ሳይሳሱ እንደዚህ ራሳችሁ መስዋዕት አድርጎ ለሰው እንደዚህ ለቸጋሪ ሲደርሱ አንቺ እንደዚህ የምታረጊ ለምን ምን ይሰማል? ሲጀመር ማለት ነው እንደዚህ ይሄ ነገር ሁሉ ያየሹ እሱ እንደዚህ እነመስፍን እሱን እንትን ብሎ ሲያስቀምጡ ራሱ ያየሽ ነበር ማለት ነው። ዝም ብሎ ያየሹ ቁጭ አልሽው። እናትየውን እንኳን ሳትጠይቂ ማንን እንትን ሳትይ መጀመሪያ አልፈልግም ብለሽ ነግረሻል። ኦኬ። ከዛ በኋላ አንቺ መፈለጉ ሲጀምር እኔ አገብቻለሁ አትፈልጋኝ እኔ በፍቃዴ ነው ማለት ነበረብሽ። አሁን የምትወልጂ ልጅስ ምን አይነት ልጅ ነው የሚሆነው? ከሰይጣናሚ ሰው ጋር ወልደሹ አንቺ ራሱ ሰይጣናሚ ሆነሻል እንጂ አውቀሽ ከሆነ ማለት ነው። ግን አውቀሽ አይደለም ይላሉ። እኔ እንደዚህ ሳስበው አውቀሽ አይደለም የሆነ መድኃኒት ነገር ተደርጎብሽ ይሆናል እንጂ አውቀሽ ያገባሽ አይመስልኝም። ምክንያቱ ባለፈው የሷ ይሄት ራሱ እዛ ልዑል መጥቶ መስሪያ ቤት መጥቶ ሲጠይቅ እና የሱ እጮኛ ከሆንሽ እና ሀብት ንብረቱን አካፍላለሁ ብለክ መጣክ ምናምን ብላ ነበረች። እና እውነትም አንቺ ወንድሟን አግብታ ቢሆን በዛን ጊዜ እንደዚህ አትልም ነበር። እና አሁን የውሸታችሁ የሚያወሩ ይመስለኛል። እኔ ለማንኛውም ልዑል እንዳታቆመው ውሸታችሁ ይመስለኛል እንደዚህ።
ምክንያቱም እውነት ቢሆን አሁን ባለፈው ከትናንትና ወዳ ልጁ ያኛው መጀመሪያ ላይ የያዝ የእሷ ስም ሲጠራ አይደነግጥም ነበር መጀመሪያ። ሁለተኛ ደግሞ እናትዮ እሄቱ የሱ ያ ኤፍሬም እሄት ባለፈው መስሪያ ቤት ሄደክ ሲጠይቅ እውነትም ቆይታ እሷ በፍቃዱ አግብታ ቢሆን ኑሮ እንደዛ አታብረህም ነበር። ብር ፈልገህ ነው እንሰጣለን ብር ምናምን አትልም ነበር። ምክንያቱም እሷ ወንድሜን አግብታለች ብላ ልትነግርህ ትችል ነበር። ሌላ ደግሞ እና ማን ነበር ስሙ ቴዲ የያዘው ሰውዬ የሱ ልጆችም እኛ ጋር አስቀምጠን ነበርና እኛም መተነው ጠፋችብን ምናምን አይሉም ነበር። ሌላ ደግሞ ምንድነው እዛ ክፍለ ሀገር የሄዳችሁበት ቦታ እናትዮ አለች የተባለችበት ቦታ ስትሄዱ ያኛው ልጅም እዚህ ጋር 3 ወር ኖራለች እንደዚህ በብር ተሸጣ ነው የሄደች አይልም ነበር። ስለዚህ ውሸቱ ነው ምንለው እኔ እንደዚህ ነው ምለው ልዑሌ እንዳታቆመው። እሷ ወዳ ፈቅዳ አይደለም ምናልባት ተገዳ። አሁን ይሄ አዲስ ነገር ነው። አሁን ነው እሱ ነገር ያረጉት። ለአባትዮም ደውሎ የነገሩት አስገድዶ ይሆናል እንጂ እሷ ወዳ አይደለም። የአክስቷ ቤተሰብ ባለፈው የሄድክበት ቦታም እውነት ቢሆን ታወራ ነበር ማለት ነው። ምክንያቱም እነሱ ራሱ ከአንተ ጋራ ያዞሩ እሷን መፈለግ ደግሞ የአባትዮ ገዳይ መፈለግ አይዞሩም ነበር ቢያውቁ ማለት ነው። እውነት ቢሆን መጀመሪያ ራሱ ያውቁ ነበር እና ውሸት ነው ይሄ ነገር ውሸት ነው። አንተ ተስፋ እንድትቆርጥ አንተ እንትኑ ስራው እንዳታቆም ፈልጎ ነው እንጂ ሰውዬ እዚህ ሀገር አይኖርም ተባለ። እንዴት ታረጋሳለች ሲጀመር ማለት ነው። አግብታ ቢሆን ራሱ እስካሁን እሱ እዚህ አይደለም እዛ ምናምን ፈረንሳይ ነው ምናምን ይላሉ አይደል እንዴ? እና በምን በመንፈስ ነው የምታስረግሰው ወይስ እንዴት ነው? ውሸታቸው ነው ነው የምለኔ። እንዳታቆመው አንተን ተስፋ ለማስቆረጥ አንተን ለማናደድ ፈልጎ ነውና እንዳትናደድ እንደጀመርክ ስራን ቀጥልበት። ካልሆነ ደግሞ እና ዘላለም ያግዙ። ምክንያቱም የሰራችሁ ነው ቆንጆ ነው ስራችሁ። ግን ቢሆንም ቶሎ መጨረስ ከፈለጋችሁ ዘላለም ያግዛችሁ። እሱም አሁን የሚሰራው ወደ እንትን የጨረሰ ይመስልኛል። ግን ስለዚህ ተጋግዛችሁ ስሩ፣ እርስ በራሳችሁ ተጠባብቁ። በጣም የሚያስጠላ ነገር ነውና በርቱ። እግዚአብሔር ከእናንተ ጋራ ይሁን። ልዑል አንተ እንኳን እንደዚህ የሚደረግ ሰው አይደለህምና በጣም ነው የሚያስጠላ። ግን እግዚአብሔር ከእናንተ ጋራ ይሁን። ምን ይደረጋል? ቴዲም ባለፈው በእውነት ጥሩ ነገር ስለምትሰሩ ነው እግዚአብሔር ከክፉ ነገር ሁሉ የሚጠብቃቸው እንጂ እንደ ሰዎች እንደዚህ ተንኮል ብትሰሩ መጥፎ ብትሰሩ እስከ አሁን ነፍሳችሁ ራሱ አትኖርም ነበር። ምክንያቱም ሰዎች ለእናንተ ጥሩ ነገር ያሰቡ አይደለም። ዘመድም ይሁን ማንም ይሁን በጥሩ ያያችሁ አይደለምና በጣም ነው የሚያስጠላ በእውነት። እኔ እንጃ ባለፈው ለዘላለም ተናድጄ ነበረ። ምክንያቱ የድል ቤተሰብ እሱን ለመገደል መድኃኒት ሲያደርጉበት እሱ ምንም ነገር አላረጋቸውም። ግን ለብር ብሎ እንደዚህ ሲሸጡ አንተ ደግሞ እሷ የሸጠች ከሆነ አባትዮ ከሞት ያወጣክ ያንተ ብቻ አይደለም ያናደደኝ ደግሞ ዋሴ መሞቱ ነው። በእውነት እንደ ድሮ እንደዚህ ማንም ሰው ሳይሞት ሰርታችሁ ስራችሁ በአግባቡ ወጣችሁ ቢሆን አሪፍ ነበር። ግን እንደዚህ ሰው እስከሚሞት ድረስ ማድረሱ በጣም ብልግና ነው። ግን አውቃ አይደለችም። አሁን ይሄ ቅርብ ሰዓት ያመጡት ነው እንጂ እውነትም ወዳ ፈቅዳ ያገባች አይደለምና አንተም እንዳትናደድ እስከ መጨረሻ ሄድበት። እውነት እንደዛ ከተባለ ማለት ነው የዋሴውን ደም ከሷ ነው ዋነኛው እሷ ነች። ምክንያቱም እሷ መፈለግ ከወጣችሁ ነው አባትዋን ከሞት ለማትረፍ ሄዳችሁ ነው እሱ ሞቶ እንትን የሆነ የተቀበረ። ስለዚህ የሱ ደም የዋሴን ደም እውነት ከሆነ ከሷ ነው እሷ ነች እሱን የገደለችው። ስለዚህ እንዳትለቃቸው ማንንም እንዳትለቃቸው
ደግሞ ትብብር አይወዱም እና አትተባበራችሁ። በቃ ባለጌዎች ናቸው። ሲጀመር ባለጌ ባይሆኑ ኑሮ እንደዚህ አይዋርግም ነበርና በርታ። ለማንኛውም እግዚአብሔር ካንተ ጋራ ይሁን። እናቴ ድንግል ማርያም ልመናውን የለመነችልህ ከክፉ ሁሉ ትጠብቅ። በጣም ነው የሚያስጠላው በእውነት። እኔ እንደዚህ ጥሩ ሰው አለ ብዬ አላስብም፣ ግን በጣም ነው። ስንት ሰው ከመከራ አውጥተክ፣ ስንት ሰው አደርሰክ፣ ስንት ሰው ከሞት አትርፈክ እንደዚህ ሲደረግብህ በጣም ነው የሚያስጠላው በእውነት። ግን ወዳ አይደለም እኔ የሚለው። እግዚአብሔር ካንተ ጋራ ይሁን እና በርቱ። ለእናቴም ደግሞ አንተም ተጠንቀቅ፣ እናቴንም ጠብቅ፣ እህቶች ወንድሞችም ጠብቅ። ምክንያቱ አንተ ስራ ብለህ ወደዛ የዞርክ ሌላ ሰው ምክንያቱም በብር ስለሚገዙብህ ተጠንቀቁ። ከክፉ ነገር ሁሉ እግዚአብሔር ይሰውራችሁ። የእናንተ ክፉን የሚያስበው ነገር እግዚአብሔር የራሳችሁ ክፉ ያደርጋችሁ፣ ክፉ ይመልስላችሁ እና የእውነትም ደግሞ ኤልሳ ከኤፍሬም አርግዛ ከሆነ እንደው እርግዝናው ራሱ እንዳያድግባት በእውነት በጣም ነው የምታስጠላ ማለት ነው። እሷም ቢሆን እንደው እኔ ሴት ልጅ ነኝ፣ ግን ሴት ላይ እንደዚህ መጥፎ ነገር የሚናገረው ስላናደደችኝ ነውና ልዑል ባይሆን ችግር የለም፣ ግን እኔ በጣም ነው ያስጠላኝ፣ በጣም ማለት ነው። ምክንያቱም ስራው ስለማይ ቢከመቱ ስለማይ በዛ ላይ ደግሞ ዋሴው መሞቱን ራሱ በጣም ያናደደን እሱ ነገር ነውና እንደዚህ ማድረጋችሁ ነው በጣም የሚያስጠላ። ባታገባም ሰው ባይሞት ጥሩ ነው፣ ግን ሰው ለምን የሰው ደም በከንቱ ይፈሳል? እንደዚህ ለውሸት ለድራማ ዝም ብሎ በቃ ሙሳልሰል የሚመሰል ነገር ፊልም ነው እንደ የሚሰሩት እንዴ? ፊልም ነው። የሰው ደም እንደዚህ ዝም ብሎ ከንቱ ተፈሶ የሚቀራ ለምንድን ነው? ያማቸዋል እንደ ሰዎቹ እንዴ? ሰውዬ እንደዚህ ከክፍለ ሀገር ወደ ክፍለ ሀገር የዞረ የራሱን መስዋዕት አድርጎ እንደዚህ ቤተሰቡ ሁሉ የተበጠበጠ አባትዮን ለምን አላዳነችም? ስለዛ አባትዮን እውነትም አባቴን ላድን ብዬ አንተን ብዬ ምናምን ብዬ የምትለው አባትዮን ለምን መጀመሪያ እንደዛ ከተስማሙ ያለበት ቦታ ለምን አላወጣችም? እውነትም ቢሆን ደግሞ እነሱ አባትዮን ለመገደል ለምን ሰው ላኩ? ሲጀመር ከሰው ከላኩ በኋላ ራሱ ይዛጋ እና አባትዮን መድኃኒት የሰጣች እዛ ያደነዘዘች ያኖረችውን ልጅቷን ለምን እንትን አረጉ? ስለዛ እውነትማ ቢሆን ማለት ነው። እና ይሄ ድራማ ነው፣ ድራማ የተሰራብህ ነውና እንዳት አቆመው። ባለፈው እንደ አየክ ባለፈው የቢኒያም እህት ባለፈው እንደዚህ በድግምት እንትን ያረጉበት ያየክ ነገር አለ አይደለ? እንደዛ ነገር ይሆናል። በድግምት እሱን የምትለው ነገር አርጎ ይሆናል። እንደምንም ብለህ መጀመሪያ ሰውዬ ያዝና ከዛ በኋላ እውነቱ ይወጣል። እና እንደዛ ነው የምለኔ። እግዚአብሔር ካንተ ጋራ ይሁን፣ ከክፉ ሁሉ ጠብቅ። ቅዱስ ሚካኤል ቅዱስ ገብርኤል ካንተ ጋራ ይሁን። ያንተ ጠላት ደግሞ አይኑ ይፈሰስ። ያንተ ጠላት የሆኑት ሁሉ ህይወታችሁ ይመሰቃቀል። የሰው ህይወት እንደሚመሰቃቀሉ ደግሞ የዋሴ ደም እግዚአብሔር ይፈርድባችሁ። የህፃኑ ልጅ ያለ አባት ያስቀሩት ፈጣሪ ይፈርድባችሁ። የሱ ደም ሾክ ሆኖ ይወጋችሁ። በህይወታችሁ እንዳይጸኑ፣ በልጆቻችሁ እንዳይኖሩ፣ እንደውም ካንሰር በሽታ ይምጣባችሁ። በህይወታችሁ ላይ እንዳይደሰቱ። በጣም ነው የሚያጠላው። እኔ ጥሩ ሰው ሲሆን ደስ ይለኛል። እኔ መጥፎ ሰው እንደው መጥፎ አለ፣ መጥፎ ከመጥፎ ነው ይሄ ነገር። መጥፎ እኮ ትንሽዬ መጥፎ አለ፣ ደግሞ ትልቅዬ መጥፎም አለ። እንደዚህ ነገር መጥፎ አላየውም እኔ። እነ መስፍን ብለን ነበር፣ ግን ይሄኛው የመስፍን እየበለጡ ምን አይነት ናችሁ? በጣም ነው የሚያስጠላውት። ግን እኔ እንጃ። እና ልዑል አትናደድ። ደግሞ ያ ኤልሳ አባትን የሚያውቀው ነገር ስለሌለ እሱ ራይም እንዳትቀየር
እንደጀመርክ ጀምር፣ እንደጀመርክ ጨርስ። ግን እስከ መጨረሻ ሂድ። አታቆም፣ ምንም ነገር አታቆም። ምንም ቢሆን አታቆም። ለጠላቶች እንትን አትስጣ፣ መንገድ አትክፍተላቸው። እግዚአብሔር ካንተ ጋር ይሁን፣ ከክፉ ነገር ሁሉ ይጠብቅ። እስከ አሁንም እሱ እየጠበቀ ነው የኖርክ እንጂ እንደ ሰው ጠላትነት እንደ ሰው ቢሆንማ እስከ አሁንም አልኖርክም ነበርና እግዚአብሔር ካንተ ጋር ይሁንን ይላሉ። እና ቴዲም ደግሞ እናትዮ የቴዲ እናትም እግዚአብሔር ይማራቸው የታመሙትን። እሱም ያበረታችሁ ነው። ግን እሱ በጣም የተናደደ ነው። አንዳንድ ጊዜ ላፍ የተናደደ ነውና እሱን ትንሽ መከር አርግ ይመከር። ምክንያቱም እንደዚህ ተናዶ ሰው እየደበደበ ምናምን ጥሩ አይደለም እና ለሱ እንደዛ እንዳያርግ ንገራቸው። ለዛ ነው እኔ የመጣሁት። መልካም አዳር ይሁንላችሁ። በጣም ስለተሰማ ነው። ደህና አደሩ።